ብለው ሲከራከሩ ነበርና አንዳንድ ጊዜ ትንሽ አይ ዶንት ኖ ሚስ አንደርስታንዲንግ ነገር ሳይኖር አይቀርም። ኤኒዌይስ ወደ ፖይንቱ ልምጣና ወንድ ልጅ አጠር አድርገህ ጥያቄውን ጠይቀኝ። ወደ ግራ ወደ ቀኝ እንበል። ጥያቄው ምን መሰለሽ? አብረን እየኖርን ነው። ወንድ ያለ ሴት መኖር አይችልም፣ ሴት ያለ ወንድ መኖር አትችልም። ያን አይደለም ይኖራል ያሉ ሰዎች በራሳቸው ፍልስፍና መኖር ይችላል። ግን የአብዛኛው ነገር አብዛኛው እዚህ ምድር ላይ የሚኖር ሰው ይሄንን ተጋርቶት ከዚህ ውጭ መፍትሄም ምንም ስለሌለው ይኖራል። ገባሽ? እየኖረ ነው፣ ተፈጥሮም ነው። ብዙ ሊያከራክር ምናምን ፈርዘር ሄዶ ሊያስወራ ይችላል። ግን ስትመጪ መጨረሻው ሐሳቡ እንደዛ ነው። ግን አሁን እየተደረገ ያለው ለምሳሌ ዋናው ነገር አንቺ ባሪያ አይደለሽም። አብዛኛው የሚዘራው ነገር ነው የምነግርሽ። ለቤትሽ መስራትሽ፣ ለቤትሽ ኩክ ማድረግሽ፣ ለልጆችሽን መንከባከብሽ ምናምን እንደ ገረድ ተደርጋ ተስሏል፣ እንደ ሰራተኛ። ወንዱ ግን ሀስል የሚያደርገውን የሚሸከመውን እንደዚህ ስቃይ የሚበላውን አርሶ የሚያበላው ምናምን ሊስትሮም ነው እየተጻፈለት አይደለም። እሱ ግዱ ነው፣ እሷ ግን እንደ ሰራተኛ ተደርጋለች። ሁለቱም ለጋራቸው አብረው ነው የሚፈጉት። አብረው እየሰሩ አብረው ቤት ይገነባሉ፣ አብረው ቤት ይኖራሉ። ያ ነው እንጂ የሚሆነው እሷ ሰራተኛ አይደለም፣ እሱም ሰራተኛ አይደለም። ብትፋቺ ምግቡን ታበስያለሽ፣ ብትፋቺ አልጋሽን ታነጥፊያለሽ፣ ባታገቢም ቤትሽን ታስተካክያለሽ። መቼም ቤቱ እንደተግማማ አይቀርም። ሳታገቢ የምትሰሪውን ነገር ስታገቢ ሰራሽ። ሳያገባም ለመኖር ይፈጋል ወንዱ፣ ሲያገባም ጨምሮ ይፈጋል። ሌላ ታሪክ የለም። ያለውን ነገር አስቀጠልሽ እንጂ አዲስ ነገር አይደለም። ሳትሰሪ አትበይም እዚህ ምድር ላይ ሌባ ሌባም ብትሆይ ስራ ነው። አቲንክ ለመስረቅም ቴክኒክ እና ታክቲክ ያስፈልጋል። ስለዚህ የሚሰራው ጥላቻ ሴቷ ላይ ስትሰራ እንደ ባሪያ ተደርጋ ትሰራለች። ወንዱ የሚሰራው ግን ግዴታው ነው ይልሻል ወይም ይሉሻል። አንደኛ ትክክል ያለው ነገር እሱ ነው። እና ሁለተኛው ነገር ደግሞ ወንድ እንዴት ከወንድ ተፈጥረሽ አንቺ የወንድ ፍጥረት ነሽ፣ የወንድ ዘር ፍሬ ነሽ። አንድ እናትና አባት ሳይንስ አለው ዲቴል፣ በዛ ውስጥ የተፈጠርሽ ነሽ። ከወንድ መተሽ የወንድ ፍሬ ሆነሽ ወንድ እንዴት ትጠያለሽ? እኔ ሴትን ብጠላ ከሴት ማህፀን ተፈጥሬ እናት አለ፣ እህት አለ፣ አክስት አለ። እንዴት ነው የሚሆነው? ገብቶሻል? ወንድም አለሽ ወንድ ስጠይ፣ አባትሽ አለ አባት ስጠይ። ስለዚህ ጥላቻ እንጂ አይደለም አልጠል አይደለም፣ የሚቀባባ ነገር የለው። ሐላል ስትሬት እየነገሩ ነው። ይሄ ትክክል አይደለም ነው እንጂ ጦርነት አይደለም። መቆም አለበት ነው ሐሳቡ። እሱ ላይ ሐሳብ ካለሽ እሺ። እዚህ ላይ ሐሳብ ያለኝ ከዚህ በፊትም ብዙ ቤት ገብቼ ስለማወራ ደስ አይላቸውም። ግን አንድ ነገር ልናገርና ልውረድ ይመስለኛል። ፌሚኒስት ብለው ከፌሚኒስት ብለው ያመጡት አይዲዮሎጂ ትንሽ የተለየ ነው። ፌሚኒስት የጀመረው በ1845 ወር በ1850 ምናምን ነው። ያኔ ሲጀምር ፌሚኒስት ለምንድን ነው የጀመረው? ሴቶች ልክ በመጽሐፍ ቅዱስ ወንዶች ይቆጠሩ ነበር ምናምን እንደሚለው ሴቶች ሌጋሊ ቮት ማድረግ አይችሉም ነበር። ከዛ በፊት ቮት እንዲያደርጉ ወደፊት እንዲወጡ በሚል ነገር ኢኳሊቲ በሚለው ነው የተጀመረው ፌሚኒስት አጀማመሩ እንጂ አሁን ግን የኛዎቹ የዚህኛው ጄኔሬሽን ምን አድርገው አመጡ? ወንድ ልጅ ራሱን ቻል፣ ራሱ ሰርቶ ይብላ፣ እኔ ለሱ ሰራተኛ ነኝ ወይ? መጽሐፍ ቅዱስ ሲናገር Jesus is the head of church, husband is the head of the house ይላል አይደለ? husband ሊደር ነው እና ላይክ ባል ሚስትን ይውደድ፣ ሚስት ደግሞ ባልን ታክብር ይላል። ሚስት ሰርቫንት ናት ሲል ታገልግለው ሲል በፍቅር የሆነ ነገር እየሰራች ቤት ውስጥ ትሪት እያደረገች ልጆቿን ማሳደግ፣ ይሄ አገልግሎት ነው። ግን ይሄን ታገልግል የሚለው አዲስ ፌሚኒስቶች ያንን የ1840 ምናምን ሂስትሪ ቀይረው ወደ ምን አመጡ? አልሰራለትም ላይክ እሱ ማን ነው? who is he? ማን ነው ሊደር ያደረገው? ማን ነው the head of the house ያደረገው? he is not the tail. no matter what they need to swallow, we need to swallow the truth according to bible, according to reality. በቃ ወንድ ነው። ግን እዚህ ጋር የሚያመነዝሩ የሚሰርቁ ወይም ሌላ ቦታ ሄደው በጎን የሚወልዱ ወይም ጥፋት የሚያጠፉ ወንዶች የሉም? አሉ። እነሱን ወንዶች አይደለም የሚደፍሩ የሉም? አሉ። እነሱን ሳይሆን ፎከስ ማድረግ ያለብን what about the majority husband? እኔ አባቴ ጥሩ ሰው ነው፣ ወንድሜ ጥሩ ልጅ ነው፣ ባሌ ጥሩ ሰው ነው። እነዚህን ሰዎች ነው ማየው። ገባ? አንድ ሰው ደፈረ ተብሎ ሁሉን ሰው ኢንክሉድ ማድረግ በጣም ከባድ ነው። አንዳንድ መጥፎ ባሎች አሉ፣ አንዳንድ ለሚስት የማይመቹ ሚስት ላይ ሚስት የሚደርቡ ሚስትን የሚበድሉ እነሱ ላይ ብቻ ወይም ፎከስ ያደረጉት ላይ ብቻ ሳይሆን ፎከስ ማድረግ ያለብን ጀነራሊ ምንድን ነው
መጽሐፍ ቅዱስም ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም። አንዲት ሴት she may be professor, she may be engineer, she may be a doctor, whomever she, no matter what, she need husband, she need someone. አንለስ መጽሐፍ ቅዱስ አዲስ ኪዳን ላይ ሲናገር ሐዋርያው ጳውሎስ ይላል ቢቻላ ከተቻላችሁ ነው if it's possible you can be by yourself without getting married ይላል። it's okay ሴትም ወንድም ሳታገባ መኖር ትችላለህ። ግን ችግሩ ምንድነው? እኔ ባሌ ለኔ ሞገሴ ነው፣ ወንድሜ ነው፣ ጓደኛዬ ነው፣ የልጆቼ አባት ነው፣ በቃ መከበሪያዬ ነው። ገባህ አይደለ? ብቻህን ስትሆን ለብዙ ነገር ትጋለጣለህ። የሆነ በቃ ብዙ አልሄድ ታቁታላችሁ። ባል ሲኖር ግን የሆነ ሰውም ሪስፔክት ያደርጋል፣ አንተም ሪዘርቭድ ትሆናለህ ከሁሉ ነገር እንጂ አሁን ፌሚኒስት ብለው አሁን ከቅርብ ጊዜ የመጣ ነገር እንማራለን፣ ስራ እንይዛለን፣ በቃ ሞርጌጅ መስራት እችላለሁ፣ ቤት ኪራይ መክፈል እችላለሁ፣ ይሄንን ማድረግ እችላለሁ፣ አይ ዶንት ኒድ ኤኒባዲ የሚል መንፈስ ገባ ሰው ውስጥ ገባ። ይሄ መንፈስ ሲገባ ወንድ ምን ያደርጋል? ምን አባቱ የት አባቱ የሚል ነገር መጣ። ይሄ ነው ምክንያቱ። ግን ፌሚኒስት ከሚለው ነገር እንውጣና እንዴት ነው እኛ የመጣ ነው? ወንድም ለሴት ሴትም ለወንድ ያስፈልጋል። መጀመሪያ እግዚአብሔር አዳምን ፈጠረና ረዳት ያስፈልገዋል። ይሄ ሰው he needs somebody አብሮ ሄንጋውት የሚያደርግ እዛ የደንገለት ላይ ሻይ ቡና የሚል የሚበላ የሚያወራው he needs somebody ተብሎ ነው ከጎኑ የተፈጠረችው። no matter what ሰው እናት አባቱን ይተዋል ከሚስቱ ጋር ይጣመራል ይላል። ወላጆቻችንን እንኳን ትተን ያንን ሰው እንፈልጋለን። እነዚህ ሰዎች በጣም የተማረነን ብንል ተምረናል እኮ በምድራዊው ነገር ተምረናል አይደል እንዴ? ሰው ዲግሪ ማስተርስ ዶክትሬት አለው። ያ አይደለም on the top of that we need somebody አንለስ ሐዋሪት ጳውሎስ እንደሚለው ሐዋሪት ሆናለሁ ሐዋርያ ሆናለሁ ካልተባለ በስተቀር marriage is very important። ሁለተኛ እኔ ባሌ በጣም ነው ቤቴ ነው የምወደው። እንጀራ ጋግሬ ወጥ ሰርቼ የዚህ ሀገር ምግብ ቢሆን ሰርቼ አጽድቼ ልጆቼን ቴክ ኬር አድርጌ ወስጄ መጥቼ በቃ I live my life። ይሄን ሳደርግ ባሌ አንድ ቀን እንደ ሰራተኛ እንደ አይቶኛ አቅም በፍቅር ነው። ከስራ እንኳን መጥቶ የሆነ የሚችለውን ነገር ከጎን አግዞኝ ተጋግዘን ነው ኑሯችንን መንገፋው። ምክንያቱም እኔ ለሱ እሱ ለኔ ነው እንጂ የታባቱ ምን አባቱ ከተባባለ ትዳር እዛ ጋር ይቆማል ማለት ነው። ላይክ እኔ አላቅም ብዙ ጊዜ ተናግሬያለሁ። ከዚህ በፊትም እንደዚህ ፌሚኒስት ብሎ የሚያወሩ ሰዎች ፕሊዝ 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 ካሁን በኋላም ልንገራችሁ ፌሚኒስት አመጣጡ እኔ ዝም ብላችሁ ወጣችሁ ስታወሩ ፌሚኒስት ግሩፖች እኛ ማናነብ እኛ ፌሚኒስት አመጣጡን ማናቅ እንዴት እንደመጣ ኢኳሊቲ ይሁን የተባለው ለምንድን ነው? በብሉይ ኪዳን መጽሐፍ ቅዱስ ላይ ስንሄድ ወንዶች 5000 ሰዎችን ጌታ ኢየሱስ ክርስቶስ መገበ፣ እንደገና 3000 ሰዎች እንደዚህ ሆኑ፣ ይሄን ያህል 100 ሰዎች ሆኑ ተብሎ ወንዶች ብቻ ነበር የሚቆጠሩት። ከዛም በኋላ በአዲስ ኪዳኑ ስትመጣ ከ15 ሴንቸሪ በፊት ከዛ ዓመተ ምህረት በፊት ወንድ ይቆጠር ነበር፣ ወንድ ነበር ወደፊት የሚወጣው ይላል። ያንን ነገር ሴቶችን መውጣት ይችላሉ፣ መናገር መምረጥ ይችላሉ ያለ ነገሮች ወደፊት መጡ። ኢኳሊቲ የሚል ነው እንጂ ፌሚኒስት የታባቱ ወንድ የሚል አይደለም። ገደል ይግባ ወንድ የሚል አይደለም። ሊጣብቁቶ እንጀራ ይጋግር ወንድ የሚል አይደለም። ሊጣብቁቶ እንጀራ የሚጋግር ሀዝባንድ እኮ አለ እንዴ! ሲወልዱ እኮ ጓደኞቻችን ሲወልዱ አጥሚት ሰርተ እናንተ እኮ በጣም ጥሩ ባሎች ናችሁ። በተለይ አሜሪካን ያላችሁ እውነትን እናገር ከተባለ በእውነት እንደዚህ ያውም እንደ ወላጆቻችን እንደ አያቶቻችን ወንዶች አይደላችሁም። እና ይሄንን ነገር ማየት አለብን። ነገሮችን ኢንዋን አናዘር ወይ ካልኩሌት ማድረግ አለብን። መናገር ስለቻልን ሶሻል ሚዲያ ዝም ብሎ ፍሪ ስለሆነ ለተማረውም ላልተማረውም ለትልቁም ለትንሹም ለሽማግሌውም ለወጣቱም ኦፕን ስለሆነ ብቻ ወተን ማውራት የለብንም። ምንድነው ባልኮ ሞገስ አለው። ባልሽን ማክበር ማለት መርመጥመጥ ማለት አይደለም። ማነሽ አንቺ እንደዚህ ምናምን አይልሽም። እሱንም አንቺ ባውንደሪሽን አስተካክለሽ ዋይፍ መሆንሽን ሚስት ነኝ እናት ነኝ ተከባብረሽ ተዋደሽ በሰላም መኖር ነው እንጂ እሱም አይረግጥሽም። እስኪረግጥሽም መጠበቅ የለብሽም እንጂ ፌሚኒስት አትበሉ። አመሰግናለሁ። ብዙ አወራው። ቴንኪ ሶ ማች። ሁላችሁንም አመሰግናለሁ። እኔም መውጣት አለብኝ። ስልኬም ቻርጅ ሊጨርስ ነው። እንቀጥላለን ፍቅር እንቀጥላለን። ምክንያቱም እንደዚህ እያወራን ያለ ነው ሉላ እህቴ ሴት ጓደኛ ስለሆነች ነው። ፍቅር መንደር ሁላችንም አይደል እንዴ? ወንዱም እዚህ ያለው ወንድምሽ ነው። በቃ እዚህ ምድር እስካለሽ በፍቅር ትኖሪያለሽ። አጉል ፍልስፍና ግን የሚያራርቅ ጥላቻ የማይሆን ፍልስፍና ውስጥ እየገባን እንበርታ፣ አብረን እንስራ። አንድ ነገር ሴት ልጅ ከወንድ አታንስ። ከወንድ ግን በጸብ አይደለም አታንስ፣ በመስራት
በመማር በመለወጥ ራሷ ላይ በመስራት እንጂ ጥግ ይዛ እሱ ነው ያላሰራኝ፣ እሱ ነው እጄን ያዘው፣ እሱ ነው ጀርባዬን የጎተተው አይደል። ከሰራሽ እሱም ይለቅሽ። አንቺ ሳትሰሪ ግን ምክንያት እየተደረደርሽ ወንዱን ለመውቀስ፣ ወንዱን ለመስደብ፣ ለማዋረድ ቀን ለሊት መስራት ትክክል አይደለም። እንደዛ ሲባል ወንዱም ይነሳና ከአጥንትሽ ከደምሽ የማይወጣ ነገር ይናገርሻል፣ ይሰማሻል። ሰው ነሽ። ወንዱ ፊል እንዳደረገው ፊል ታደርጊያለሽ። ስለዚህ ባጭሩ ይሄ ነገር አብሮነታችንን እንዳያበላሽ እንድንሰራ ነው። ለማንኛውም እዚህ ውስጥ የገባችሁ በሙሉ አመሰግናለሁ።